Thank you.
በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንድ መጥመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃ መናወጥ በኋላ የመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበር አውቆ ልትድን ትወዳለህ አለ። ደዌው ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞ ይወርዳል ብሎ መለሰለት።
ኢየሱስም ተነስና አልጋን ተሸክመ ሂድ አለ። ሃሌሉያ አሜን። ድንገተኛ ጉብኝት ይሆናል። አሜን። በዚህ ስፍራ ላይ ዮሐንስ ወንጌል ሲናገር 5 መመላለሻ በሮች ነበሩበት። በዛ ቤስታዲያ የሚባል ሰው ከደዌ የሚፈወስበት ከየትኛውም ቆቅልሽ ነፃ የሚወጣበት ምን እየጠበቀ የመላኩን አመጣጥ እየጠበቀ ከዛ መላኩ መጥቶ አናውጦ ሲሄድ የሚፈወሰው አንድ ሰው አቅም ያለው ጉልበት ያለው ወይ ዘመድ ያለው ሰው ወይ መከባለል የሚችል ሰው ገብቶ ተፈውሶ ይወጣል። ይህ ሰው ግን 38 ዓመት መድኃኒትን መፍትሄን ፈለጋ ከቤተሰብ ከዘመድ ወጥቶ እዛ ነበር። ሃሌሉያ ምን እየጠበቀ መላኩን እየጠበቀ ተነሳው ስል ሌላ ቀድሞ እየገባ ከኋላ የመጡ ሁሉ ቀድሞ ሄዱት። ኢየሱስ መጣና ብዙ ጊዜ እንደሆነ አየና። ሃሌሉያ ዛሬ ኢየሱስ በዚህ ማለዳ ድንገተኛ ጉብኝት ለሕይወት ያደርጋል። ሃሌሉያ ሰውዬ ጋር መጣና አየ ብዙ ጊዜ እንደሆነ ብዙ ዘመን እንደሆነ መተንዳት ሞክሮ እንዳልተሳካለት አስቦ መዳን እንዳልቻለ አየና መዳን ትወዳለህ ወይ? አሜን ሃሌሉያ አሜን። ኢየሱስ ጌታ አሜን። ብዙ ዘመን ነው፣ ብዙ ቀን ነው፣ ብዙ ወራት ለሊት ረፍት የለውም። ሰውዬው መልአክን ይጠብቃል ስል ሌላ ቀድሞ ይገባል። ተዘጋጀው ስል ሌላ ቀድሞ ተፈውሶ እንግዲህ እግዚአብሔር ይርዳ ብሎ ይሄዳል። ኢየሱስ መጣ እንደዛ አለ። ድንገተኛ ጉብኝት አሜን። ሃሌሉያ እናንተ በጠበቃችሁ መንገድ ሳይሆን እግዚአብሔር ባዘጋጀው መንገድ በመገኘት ይሆናል። ዛሬ በሉ በኔ ሕይወት እግዚአብሔር ያልጠበቅኩትን ጉብኝት ያደርጋል። ሃሌሉያ ጉብኝት ብዙ ነው። ምናልባት ቁጭ ብለሽ ዘመን ያስቆጠርሽበት ቦታ እንዳትቆይ ተነሽ የሚል ሃሌሉያ ጉብኝት ይሆናል በሉ። ጉብኝት ይሆናል። ሃሌሉያ አሜን። አማርኛ ነው ለሚችሉ ኢየሱስ ጌታ አሜን። ድንገት በሕይወታችሁ ላይ እግዚአብሔር በዚህ ማለዳ ጉብኝትን ያደርጋል። አሜን። ምናምን ተነስና ሂድ የሚል አሜን። መቀመጥሽ መታሰርሽ በቃ የሚል አሜን። አላላ ባራዲያ ሃሌሉያ አሜን። ተነሳለ። አሁን አልጋን ተሸከም። ሰውዬው እኮ ብዙ አወራ። ዘመድ የለኝም፣ መልአክ ሲመጣ ቀድሞ የሚገቡ አለ፣ ከኔ የበረቱ ከኔ አቅም ያሉ ቀድሞን ገብቶ ተፈውሶ ሄደዋል ብሎ ሲያወራ ኢየሱስ እንዳለ አሁን መልአክን መጠበቅ አያስፈልግም። ሃሌሉያ 38 ዓመት መልአክን ጠብቀሃል። ተስፋ ሳትቆርጥ ዛሬ ነገ እፈወሳለሁ እያልክ 38 ዓመት አስቆጥረሃል። አሁን ውሃ ውስጥ መግባት አያስፈልግም እና ድንገተኛ ጉብኝት አደርግልሃለሁ። ቃል አወጣልሃለሁ። አሜን። ቃል ከተኛበት ይፈታሃል። አሜን። ዛሬ እግዚአብሔር ቃል ከታሸበት እስራት መፈታትን ያደርግሃል። አሜን። ሃሌሉያ አሜን። ወገኖች ቃል ሲመጣ ከተያዛችሁበት ትወጣላችሁ። አሜን። ከቆማችሁበት ትሄዳላችሁ። አሜን። ማታ ጌታ መንፈስ ሁለት ነገር አወራኝ። በዚህ ከተማ ላይ ቅዱሳንን መዝኖ በሚዛን ያስቀመጠ እግዚአብሔር እንዲህ አለ፣ የሚከብድ እጄን በቅዱሳን ላይ ያመጣለሁ፣ ከእንግዲህ በኋላ አይለኩም። አሜን። አሜን ነው ወይ? አሜን። አንቺን ለዘመናት ለኪቶ ያስቀመጠ ጠላትሽ ዛሬ ይደፋል። አሜን። የከበረ የኢየሱስን በአንቺ ላይ ይገዛል። አሜን። ሁለተኛ አሉ ግን የሉም፣ ራቸውን የቀበረ ሃሌሉያ አሜን። እግዚአብሔር እንዲህ አለኝ፣ በከበረው ክንዴ ከመቃብራቸው አወጣል። አሜን። እስቲ አልለካም በል። አልለካም። ከእንግዲህ በኋላ በል። ከእንግዲህ በኋላ በእኔ ላይ ያለው የእግዚአብሔር ክንድ የማይለካ ነው። የማይለካ ነው። ሃሌሉያ ትናንት መዝኖች ቀለስ ከሆነ ከእንግዲህ የሚከብድ እጅ ባንቺ ላይ ይመጣል። በእውነት እኔ ቁጭ ብዬ ወንድሜን ሲያገለግል የሰማሁት ለክቶ በሚዛን ላይ ያስቀመጠ አንቺ ውስጥ ያለው የእግዚአብሔር ክብር የማይለካ ነው። አንተ ላይ ያለው የኢየሱስ ማይለካ መለካት ብፈልጉ እንኳን ያከዳክዳል። ልንገራችሁ መጽሐፍ ቅዱስ ላይ ዳጎን አለ፣
የእግዚአብሔር ታቦታል ወሰዱትና ዳጎን ጋር አስቀመጡት። በዳጎን የእግዚአብሔርን ክብር የእግዚአብሔርን ታቦት ሊለኩ ሲፈልግ እነሱ ሲወጣ ዳጎን እኔ ካንተ ጋር እኩል አይደለሁም አለ። ካንተ ጋር መለካት አልችልም አለ። ወደቀ። ሃሌሉያ አሜን። መልሰው አነሱት፣ አቆሙት፣ ለቁት። እንደገና ወደቀና ተሰባበረ። አሜን። ኢቴ ወንድሜ በኢየሱስ ስም አንቺ ላይ ያለው የክርስቶስ ስም አይለካ። የታላቁ የክብር የትንሣኤ ንጉሥ አይለካ። በዚህ ከተማ ላይ ቅዱሳንን የለካ በራሱ ልክ ያስቀመጠ ይገለበጣል፣ ይገለበጣል። በል ከእንግዲህ በኋላ በል እኔ አልለካ። እነግርሻለሁ በጎረቤት በዘመድ አትለኪም። አንቺ ውስጥ ያለው ጀግና ኢየሱስ አለ፣ ትንሣኤ ኢየሱስ አለ። እየሰበረ ያድንሻል። አልለካም። ተለይቶ መኖር ያልፈለገ ከልኬት በላይ መሆን የፈለገ መልአኩ ኢየሩሳሌምን ልትለካ አትችላትም አለ። ሃሌሉያ። የሚለካ ሰው ሮጦ ሲሄድ ተወዋለ። ኢየሩሳሌም አትለካም አለ። ለምን? ክብር አለባት። አሜን። ለምን? ስም በዛለ። አሜን። የራስም ደግሞ አይለካም አለ። እግዚአብሔር አንቺ ሳይሆን አንቺ ላይ ያለው የኢየሱስ ስም አይለካም። ይለካም ቶት አሜን። ለአንቺ ሚዛን አቲኮ ባራቲያ ሚዛን አስቀምጦ እንዲህ የለካ ዘንድሮ ሚዛኑ ይደፋ። ሃሌሉያ። የጉባኤ አልገባችሁም እንዴ? ያው በጎረቤታችሁ በዘመዳችሁ በየትኛው ስፍራ ላይ የተለካችሁ እዚያ ላይ የከበረውን ድምፅ ሲያመጣ የከበረውን ደመና ሲያመጣ እናንተ ለለካ ሁሉ ይሰበሰባል። አንቺን የለካ ሁሉ ያፍራ። አንቺ ውስጥ ያለው የማይለካ ነው፣ የማይወዳደር ነው። ኃያል የሆነ ጌታ አለ፣ ንጉሥ የሆነ ጌታ አለ። የኔ ጌታ አይለካም። ድገምና አይለካም። እኔም በል በጠላቶቼ አልለካም። ከእንግዲህ በኋላ እከብዳለሁ። ምክንያቱም የትንሣኤ ኃይል በእኔ ውስጥ ይገባል። ሃሌሉያ። ምላሽ ይከብዳል፣ ንግግርሽ አይቀልም። ትናንትና ንግግርሽ ለቅቶ ገለባ ከሆነ ከአሁን በኋላ ንግግርሽ ይከብዳል። ስምሽ ሲያነሱ ስምሽ በጠንቋይ ቤት ይከብዳል፣ በጨለማ ዓለም ላይ ትከብዳለሽ፣ በአውሬው ላይ ትከብዳለሽ። ኧረ ኢየሱስ ጌታ። አሜን። ይህ ሰው ይሄንና ተነሳ አለው። መቀበል ይበቃል፣ መታሰር ይበቃል። አሁን ጉብኝት ይሆንልሃል። አሜን። እንደዚህ አልጋውን ተሸክመኝ አሜን። አስቦኛል እያልክ አሜን። እዚያ በረታኝ እያልክ አሜን። መቼ በማይፈቀደው ቀን አሜን። መቼ በሚከለከለው ቀን ያቺ ነገር ድንገት ጉብኝት ያገኛል። አሜን። ተነሳ አለው። የሚገርማችሁ ውድ ነው ቀኑ። ሰውዬው ተስፋ የለውም፣ ዘመድ የለውም፣ ተስፋ አለው። የእግዚአብሔር መልአክ መጥቶ ሲያናውጥ ቆይ ሰዎች ደለል ብለዋል። አሁን እንደምንም ገባለሁ ሲል ሌላው እንደሱ ነገር ያለበት ይመጣል፣ እንደሱ ቆቅልሽ ያለበት ይመጣል። ይሄ ሰውዬ እያለ እናንተ 38 ቀን አይደለም 38 ወር አይደለም 38 ሌሊት አይደለም 38 ዓመት ከኔ ዕድሜ በላይ የሆነ ሃሌሉያ ከእናንተ ዕድሜ በላይ የሆነ እዛ ቁጭ እያለ አንድ ቀን ታስባለሁ እያለ አንድ ቀን ጌታ አያሳፍረኝም እያለ አንድ ቀን እፈታለሁ መራመድ እጀምራለሁ እያለ አንድ ቀን የዘመዶቼን ጉድ እቆማለሁ እያለ 38 ዓመት ሲያስቆጥር ኢየሱስ መጣና አይ ብዙ ዘመን እንደሆነ ግን ተስፋ የማይቆርጥ ሰው እንደሆነ አየና በጣም ትወዳለህ? አዎ ግን አለ ዘመን የለኝ፣ ግን አለ የሚያነሳኝ የለም፣ ግን አለ መልአኩ ሲመጣ ከናልጋው ጋር የሚጥለኝ የለም። ምን ላድርግ? እባክህ አንድ ቀንም ቢሆን እኔ ጋር ደርሰህ ይለው ይቀር አስተሳሰብ ኢየሱስ ጌታ። ኢየሱስ ግን እንዳለ አሁን መልአኩ ተዋል። መልአኩ መጥቶ ተቀድማ ሃሌሉያ አሜን። የሆነ ነገር መጥቶ ቻንስ መጥቶ የተቀደማችሁ ሰዎች ከቻንስ በላይ ሆኖ ኢየሱስ ይመጣልሽ። አሜን። ከሁኔታ በላይ ሆኖ ጌታ ይመጣልሽ። አሜን። አሁን
ተኝ ሳይል ሱላው ላይ ተኝቶ 38 ነው። አሁን ምልክት እንዲሆንልን የመታሰብን ድንገት ጉብኝት እንደሆነ ምልክት እንዲሆንልን አልጋው ተሸክመኝ ተሸክሞ ሲሄድ ናል እንዴ በዛሬ ቀን እንኳን ይፈቀድ ለምን ነው ተሸክሞ በዛሬ ቀን እንኳን ይፈቀድ እንዴ የሆነ ሰው የስሙን ፈናቅሉ አልጋ ተሸክመኝ ብሎኛል። እሱ ሲናገር ለዘመናት እዚያ ባይጋ ያስቀመጠኝ ታሪኬን ያፈነው ከላይ ላይ ተነሳ አለ። አሜን። ዛሬ ጉብኝት ሲሆን በርቀም ለኮሽ ይሄዳል። አሜን። ጭንቀት ለኮሽ ይሄዳል። አሜን። ሰው ተጣላ ሰልፍ ያለው ይሰበራል። አሜን። ማቼ ጉብኝት ሲሆን አሜን። ዛሬ ጉብኝት ይሆንልኛል። አሜን። ዛሬ ጉብኝት ይሆንልኛል። እኔ አማኝ ነው ይበልኝ። አሜን። አማኝ እናጠቃል። አሜን። አማኝ የራሱን ነገር ያስለቅቃል። አሜን። አማኝ ከሆናችሁ የሌለው ነገር አለ ብላችሁ ታምናላችሁ። አሜን። ያጂሱ ማማኝ ታሰ ልጁ ሞቶ ሰላም ነው ዳገሩ በዳ ነገር ወደ ለምታጂ ለሰላም ነው የሚሄደው። ምክንያቱም ለባላ ሞቷል እየብትል ምንም መብት የለውምና በቃ ይድርታትን ይቀበል ስለምን እሷ ግን መብት የት እንዳለ ታውቃለች። አሜን። ጊያዙን ካለ ደግሞ ምን ነው በሰላም ነው ስላ በሰላም ነው ለሚፈልገው አንተ ሳይሆን መጀመሪያው ቃል የተናገረው ከዚያ በመጣ ወደ ሕይወት ወደ ቤት ያመጣው ሰውየው እፈልጋለሁ አለች። ጊያዝ ቅደምና ዱላውን ይዘህና ነው ጊያዝ ቤት ምንም መፍትሄ ያመጣል። ምናልባት እኮ ተጠራጣሪ ሊሆን ይችላል። ጊያዝ አንተ ነው የምፈልገው ይልሳለች ተከተለኝ አለች። ሃሌሉያ አሜን። የሞተ ነገር ይዛችሁ እግዚአብሔር ይደርስልኛል ያላችሁ አሜን። የደከመው ነገር ይዛችሁ እግዚአብሔር ያስበኛል አንድ ቀን ያላችሁ ዛሬ ማለዳ ጉብኝት ይሆንላችሁ። አሜን። ዛሬ ማለዳ መታሰብ ይሆናል። አሜን። ጉብኝት ይሆናል። ለቤተ ጉብኝት ይሆናል። ለአገልግሎት ጉብኝት ይሆናል። እግዚአብሔር ያስበኛል። ሃሌሉያ ተከተለኝ አንተን ማትቻለኝ ማለት አንተ ጋር ነው ያለው ነገር ስገባ ልጁ ሞቷል። መሞቱን እኮ የሰው አለሰማ። ሃሌሉያ አሜን። ማነው ጨካኝ ምስሩን ለጌታ ብቻ የሚያወጣ? እንደዛ ሰዎችን ኢየሱስ ይጎበኛል። አሜን። እንደዛ ሰዎች ዛሬ ማለዳ ድንገተኛ ጉብኝት ይሆናል። አሜን። መለኮታዊ መታሰብ ይሆናል። አሜን። ድንገት ታሪክሽ ይለወጣል። አሜን። ድንገት ቀንበርሽ ይሰበራል። አሜን። ድንገት ጠላትሽ ይነቃል። ላንቺ ምታት የሚመስለው ሊሆን ይችላል። ኢየሱስ ይመጣል። አሜን። ሰውየው አልጋን ተሸክሞ ሲሄድ አንድ ቀን እኮ ጎራ ብሎ አላዩ። ለምንድን ነው በዛሬ ቀን የምትሸከሙ? በዛሬ ቀን እኮ ክልክል ነው። ጣል ሲሉ እኔ አልጥልም። የመዳን ምልክት ነውና፣ የመፈታት ምልክት ነውና። ሃሌሉያ ተሸከም ብሎኛል። ሂደን ብሎኛል። መንገድ ላይ አታስልምኛል። መንገድ ላይ አታወርዱም አለ። ይሄዳለሁ። አሜን 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 አሜን። ቀኝ እጃችሁን አንሱና ከአብ የተሰጠኝ ስጦታ በሁኔታ አንጥልም። በሰልፍ ብዛት አንጥልም። እየበረታሁ ተሸክሜ እሮጣለሁ። ሃሌሉያ አሜን ነው። ሃሌሉያ ኢየሱስ ጌታ አሜን። አንድ ቀን አየና መጨረሻ ብዙ ነገር ካለፈ በኋላ ቶሎ ለመናገር ስለምፈልግ አየን ግን አላደለ ዋው ያዳረኝ ወይ ነው አለ። የፈወሰኝ ነው አለ። ድንገት ቃል ያወጣልኝ። ድንገት 38 ዓመት ያሰረኝ እስራት የፈታልኝ ይሄ ነው አለ። አሜን ሃሌሉያ። ኢየሱስን አልሰውንም በሉ። እሱ ክብሬ ነው በሉ። እሱ ማረጌ ነው በሉ። እሱ መድኃኒቴ ነው በሉ። ዛሬ ማለዳ ድንገተኛ ጉብኝት አሜን። ድንገተኛ ጉብኝት አሜን። ከሉን ከዚያ በርሰን አሜን። ለቤትሽ ይላካ አሜን። ቃል የሚያምናል አሜን። ሃሌሉያ አሜን። ይሄ ቃል ካንቺ ሕይወት ላይ መነቀል ያለበትን ይነቀላል። አሜን። እንዳትጎበኝ ዘመናት ያስቆጠረው የሰብርና መታሰብን ያደርጋል። አሜን። ድንገት ጉብኝት ያደርጋል። አሜን። ሃሌሉያ
እጎበኛለሁ። ዛሬ ቀን በሉ ዛሬ ቀን ለኔ ሕይወት ለኔ ሕይወት እግዚአብሔር እግዚአብሔር ጉብኝት ያደርጋል። ወን ያለው ንቃታ ጉብኝት ሆኖልሃል። ጉብኝት ሆኖልኛል። ደስ ይበል በሉ ደስ ይለኛል። እግዚአብሔር እግዚአብሔር በጠላቶች መካከል በሚገርም ክብር በሚገርም በረከት ሊጎበኝ ነው፣ ሊያስብ ነው፣ ሊያነሳሽ ነው። ሃሌሉያ! ተዋርጃለሁ ያልሽ ነገር አትቀርም። ጉድ ያልሽበት ቦታ አትቀርም። ጉብኝት ይመጣል፣ እልፍ ትላለሽ። አዳላ ባራዲያ የሚጎበኝሽ ጌታ ይመጣል። እልፍ በይ የሚል ጌታ ይመጣል። ተነስ የሚል ጌታ ይመጣል። ውረስ የሚል ጌታ ይመጣል። ሃሌሉያ! ጉብኝት ይሆናል። እኔ የሰማሁትን ድምፅ ነው የማያገለግላችሁ። እግዚአብሔር በዚህ ማለዳ ጉብኝትን ያደርግ። አዳላዲያ የምታገለግለው የምታገለግይ የተለያየ ነገሮች የምትሰሪ እልፍ ያለ ቻሌንጅ የሆነብሽ ልዑል ሲመጣ እልፍ። ሃሌሉያ! ለምን ጉብኝትን ይዞ ስለሚመጣ። መጽሐፍ ሲናገር እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስ አለን። ህልም መሰለ። ምርኮ ተመልሶ ጉብኝት ሆኖ መታሰብ ነው። በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። መቼ? እግዚአብሔር ጉብኝት ሲያደርግ፣ አሜን። እግዚአብሔር መታሰብን ሲያደርግ፣ አሜን። አሜን፣ አሜን፣ አሜን። ጉብኝት ይሆንላቸው። አሜን። ይሄ ጉብኝት ድንገታዊ ነው። አሜን። ከሰማይ የሆነው አሜን። ጉብኝት ይሆንልኛል። ዛሬ ማለዳ በሉ የጉብኝት ቀን ነው። እግዚአብሔር በዚህ ማለዳ ያስበኛል። እግዚአብሔር ሲያስብሽ ያስለቀሰሽን ትረሳለሽ። ያንገዳገድሽን ትረሳለሽ። ተስፋ ያስቆረጠሽን ትረሳለሽ። መቼ? እግዚአብሔር መጥቶ አይዞህ አለው። አሜን። መጥቼልሻለሁ። መሞት አይሆንም፣ መታሰር አይሆንም፣ መያዝ አይሆንም፣ አንገት መድፋት አይሆንም፣ ማፈር አይሆንም። መቼ? እግዚአብሔር ሲጎበኝ። ጉብኝት ይሆናል። ጉብኝት ይሆናል በሉ። ለቤቴ በሉ እግዚአብሔር እንደ ቃሉ መታሰብን አድርጎልኛል። ተደርጎልሻል። ሕይወትሽ እንደ ትላንትና አይቀጥልም። አሜን፣ አሜን። አይ ማዱ ጋላሽ ካማራ ጋላ ባዲያ ሶብራራሽያ አረ ጉብኝት ይሆናል። ጉብኝት ይሆናል። መታሰብ ይሆናል። መነሳት ይሆናል። መባረክ ይሆናል። እልፍ ማለት ይሆናል። ካሁን በኋላ ሕይወትሽ እዛው እዛው ይሁን። አሜን። ለክቶ ያስቀመጠሽ ልኬቱ ይሰጣል። አሜን። ያመነ አለ። እኔ ቀድሜ ተናግሬያለሁ። አማኝ ነው የምፈልገው። አማኝ ይሆንልኛል። አማኝ በሞተው ላይ ቃልን ያወጣል። አማኝ በሌለበት ላይ ያምራል። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት ይላል። ልትወልዳለች አምና ሳራ ብላስ ሷሳቀ ለምን አምኖ አላ አሜን። እንደዛ አማኝ የሚሆን አለ። አሜን። ሃሌሉያ። አሜን። ላመኑት ጉብኝት ይሆናል። አሜን። ላመኑት መታሰብ ይሆናል። አሜን። አሜን ነው ወይ? ሃሌሉያ። እና ለአንቺ ጉብኝት ይሆናል። አሜን። ይሄ ጉብኝት ይሆንልሻል። አሜን። ጉብኝት ይሆንልኛል። አሁን መውጣት ፈልገሽ እንዲህ ያጣበቁሽ ነገሮችን አሉ። እንዲህ መስራት ትፈልጋለሽ፣ ወደፊት መሄድ ትፈልጋለሽ፣ ግን ጠብቅ አድርጎ ነገርሽን ያዘ። አቤት መስራት ትፈልጋለሽ፣ ግን እንዳትሰፊ ነገርሽ እንዳይሰፋ ጠብቅ አድርጎ ያዘ። እግዚአብሔር ድንገት ጉብኝትን ስለሚያደርግ መታሰብ ይሆናል፣ መስፋት ይሆናል።
አሜን አሜን አሜን። ካሁን በኋላ ዋጋ አስከፍለኝ በል። አሁን በኋላ ዋጋ ያስከፍል ብዙ ዘመን ብዙ ዘመን ዋጋ አስከፍሎኛል። ዋጋ አስከፍል አሁን ግን እግዚአብሔር እንደ ቃሉ ጉብኝትን በእኔ ሕይወት ይፈጽማል። አሜን ሃሌሉያ አሜን ይሆናል። አሜን አላቅም ከ2007 ጀምረሽ ዋጋ የከፈልሽበት ነገር አለ። ከዛ ጊዜ ጀምሮ ሰዎች አያውቁሽም፣ አጅሉ እየከፈልሽ ነው። እንቀብራ ያለው ነገርሽን ይላል። እዚህ ስትከፍል እዛው እግዚአብሔር ይስማል። አሜን አማኝ ካለ እጁ ያንሳል። አሜን። ተባብረን መርገሙን እንሰብራለን። አሜን አዳላ ባራቴ አንቺስ የሚሆን ነገር አለ። ብዙ ሩቅ ታስባለች፣ ነገር ግን እዛው ያደረገሽ ይሰበራል። አሜን በኢየሱስ የተሰበረ ይሆን። አሜን ከዘመንሽ የተሰበረ ይሆን። አሜን 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 መታሰብ ነው የሚሆን። አሜን። ይቀንሳል ስትይ የባሰ ነው። ከዛ ጊዜ ጀምሮ የባሰ እንጂ የቀነሰ የመጣ ነገር ነው። እግዚአብሔር ከዛ ጊዜ ጀምሮ አታክ ያደረገውን አውሬ ይቀጣል። አሜን። ትፈታ አሜን ተፈታ ለብዙ ትድረስ። አሜን የወደቁትን ታንሳ፣ አሜን የታሰሩትን ትፍታ። አሁን ልንገራችሁ ታውቃላችሁ፣ ግን እሷ መንገዱን ስትወጣ ልቧ እያለቀሰ ነው የምትሄደው። ምክንያቱም ቢኖረኝ እንዲህ ቢያደርግ እያለች ነገሯን እንቅ አድርጎ ያለ ተቀብታ ይልቅ ነገርሽን ወደ ታች እያደረገኝ ነው ይመጣል። ዋዋ ብሎሻል። አሁን እዚህ የተነሳ እግዚአብሔር ጣልቃ ይግባ። አሜን። ኢየሱስ ጣልቃ ይግባ። ለድረስ ለ38 ዓመት እንደደረሰ አሜን። ቀንበሩን እንደሰበረለት ታሪኩን እንደቀየረለት እሺ ኢየሱስ ጌታ አሜን ነገሩ ቀስቅዘ ነበር አዳም በለጠ ኢየሱስ ጌታ አሜን ጃሎባ ያሰግናል። እግዚአብሔር ከአንቺ ላይ ብቻ አይደለም ከአንቺ ጋር እንዲነት ተግዳሮት ያለበት ከሁለት ሰው ሰብራል ዛሬ ማለት ነው። ነገራቸውን የያዘ ሮጦ ግን ምንም የሌለ ድካም ብቻ ያደረገባቸው አውሬ ይቀጣል። እነሱ ከተፈቱ እሺ ወንጌል ይሰራ ይሰራ። ቀኝ እጃችሁን አንሱና ለእሷና ከእሷ ጋር ለሁለት ሰው ጸለይ። እንዲያ ከኬዝ ያለባችሁ ተነሱ ሲቁም እንደሷ ነገር ተይዞብኛል፣ እደክማለሁ፣ እሮጣለሁ ግን ምንም የለም የሚል ኦሮሚ በመመለስ አማሪክ አከሽ የገና ወንዝ ጋር ቆነ ጀላ ቀበሜራ ደና አዲመም ከጀተን ቁማ በእምነት ቃል እናወጣለን። እግዚአብሔር የመርገሙን ጉልበት ይሰብራል። አሜን። ስኬታችሁ ላይ የተቀመጠው የአውሬ ጭንቅላት ይሰበራል። አሜን። ይህ አይደለም ከተማን የሚቆጣጠረው ብርሃን አንችላለን። አሜን። ብርሃን አንተላል። አሜን። ለቄሮስ እኮ የተደበቀውን አፍ እሰጣለሁ። ማንም እስካሁን መንግስታት ያላወቁ እናንተ ነገር ላይ እንዲህ የቆመ አውሬ በኢየሱስ የተገለበጠ ይሆን። በጌታ በኢየሱስ የተሰበረ ይሆን። ጀሎ ባራዲያ አይናችሁ ጨፍኑ፣ ቀኝ እጃችሁን አንሱ። እኔ በእምነት ነው ቃል የሚያወጣው። ላመኑት ይሆንላችሁ። ላመኑት በረከት ያገኛችሁ። ላመኑት ጉብኝት ይሆናል። ላመኑት መርገም የተሰበረ ይሆናል። እግዚአብሔር አምላክ ሆይ ጸልያለሁ። የቅዱሳንን በረከት የበላ የቅዱሳንን ስኬት የያዘ ሕይወታቸውን ለቅሶ ያደረገ የጨለማ ጉልበት የሞት አሰራር በስም ጉልበት የተሰበረ ይሆን። የተሰበረ
የተዘጋ ይከፈት፣ አሜን። ይከፈት፣ አሜን። ይከፈት። አሜን። አላቅም ከአንድ ወር በአራት አቅጣጫ ነገሮች የተያዘበት ግራ ተጋብቷል። እግዚአብሔር እንዳለ ይህን መርገም ሰብራ አሜን። ማያቶሎ አሜን አሜን አሜን። ኢየሱስ ጌታ አሜን። ይህ ከተማ ለቀህ አትወጣም። እግዚአብሔር በክብር ያወጣል። አሜን። መርገምን ሰብሮ በረከትን ይዘህ ትወጣለህ። አሜን። ይለቀቅ። አሜን። በኢየሱስ ስም ይለቀቅ። አሜን። ይሄ ሰው እዛም ትጀምራለህ። ነገሩ ያው ነው። ፍሬ የለውም። ልጸልይልህ ወንድሜ። ነገሪ ከተያዘ 4 ዓመት ሆኖታል። የጌታ መንፈስ እያወራኝ ነው። ትሮጣለህ፣ ትደክማለህ፣ ግን ፍሬ የለም። ምንም ያተረፍከው ነገር የለም። ድካም ነው። ቀኝ እጅ ይሄ ኬዝ ያለበት ሰው ነው ፈልገው። ተነሳልኝ ጸልይ። አንገት ይጅ ቶጋ ሲንቀና ይሰበል። አሜን። እኛ በመላ እናወራ አለን ካላለ ይሄ በደሙ የተዋጀው ወንጌል ሰብከን ይወጣል። አሜን። ሃሌሉያ። አሜን። ኢየሱስ ጌታ። አሜን። ክብር ለኢየሱስ ይሁን። አሜን። በጌታ በኢየሱስም ከዘመን ላይ ተሰባረ ይሁን። አሜን። ከሕይወት ላይ ተሰባረ ይሁን። አሜን። ወጡሜ ና እግር ላይ የታሰረ ስራ ይበጠስ። ሮጠ ግን ባዶ እንዲሆን እግር ላይ የተሰራ በኢየሱስም የተበጠሰ ይሁን። አሜን። አድርገህ እንጂ ከስር ምርር ብለህ አትወጣም። ምርር ብለህ ቢወጣ ትላለህ። ከዚህ ልሰወር እንዴት ይላል እና ፍርሶ አማኝ አለ እንዴ? አንድ ሰው አማኝ ካለ አሜን። የጠቆላውን የአስማትን ጉልበት በኢየሱስ ስም እንድዋለን። አሜን። የትኛው የክርስቶስ ተቃዋሚ ነው የተወጋ ይሆን? ከበረከቱ ላይ የተወጋ ይሆን? አላቅም። እግዚአብሔር ይህ ሰው እግሩ ላይ ነው ስፕሪቱ የተሰራ ሄዶ ስልችት ብሎ እንዲቆም እየሄደንም ስልችት ብለዋል። እንዴት ዛሬ በጌታ በኢየሱስ ስም እግዚአብሔር በረከትን በቤት ላይ ያምጣ። ጃላቲ አስከራለ በደኒ ምኮ በረባሽ ሎኮን ታቲ ፕራዲያ የተሰራ እግሩ ላይ የተሰራ በረከቱ ላይ እንፍ እንዳይል የተባለ እንዳይሆንለት የተባለ እናስላለ ባዶ እናደርጋለን የተባለ የጨለማ ጉልበት የክርስቶስ ተቃዋሚ ማራደላ ቦሮስ መኩረቴ ከበየ ሀዲያ ነው ዋርሻንያ ዌልቴንደር ከቦሩ በሆሪያ ታይዛል በረከቱን አትበላ፣ ሰላሙን አትበላ። መኩረበ የተወጋ ይሁን በክርስቶስ ኢየሱስ ዘመኑን ልቀን፣ ሕይወቱን ልቀን በኢየሱስ 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 ምን ልታደርገው በኢየሱስ ክርስቶስ ስም እስከ እጃችን አስ በጌታ በኢየሱስ ስም የጨለመው ኃይል የድግምት ኃይል የፈረሰ ይሆን፣ ተሰበረ ይሆን፣ ድነው የተወጋ ይሁን በኢየሱስ ስም ከዘመኑ ላይ
ማዳ ሰክራላ በቼክሮባ ቪሌዲያ ሶፕራላ በቼፕራላ እግዚአብሔርን ጸልያለሁ። ማዳ ጋቦራላ በቼክራላ ባራዲያ ወለበል ህይወቱ ልቅ አታስጨንቆ ነገሩ ሁሉ አታስጥለው ባዶ አታደርግም። በጌታችን በክርስቶስ ኢየሱስ በትንሣኤ ጉልበት ቃል ኪዳንን አፈርሳለሁ። ከህይወቱ ላይ አፈርሳለሁ። ከዘመኑ ላይ አፈርሳለሁ። ለቃል በጌታ በኢየሱስ ታይዛልና ወግቻለሁ በኢየሱስ ክርስቶስ ለቃል አታስጨንቆ ወግቻለሁ በክርስቶስ ኢየሱስ ደም በደሙ ስለተቀመጠ ይሄ የከበረው የኢየሱስ ደም የዲያብሎስን መንግስት የሚገለብጥ አሁን ህይወቱን ዘመኑን በረከቱን ስኬቱን ለቅቄ ሄዳለሁ። የክርስቶስ ደም ያቃጥለኝ። ከእንግዲህ በኋላ እሱ የኔ አይደለም። በእሱ ላይ ስልጣን የለኝም። ቶሎ በሶስት ጊዜ በታላቅ ድምፅ ጮኸ። እግሩ ላይ ሳጨምራ ሮካቴ ጋር ቦራዳ አትቋጣም። በእሳት በጌታ በኢየሱስ ወደ አዲጋ በረሺ ግሎባራዲያ ድምፅን አሰማ። እለጠውስ በጌታ በኢየሱስ ውጉት መቃወም የሚችል ክርስቲያን ካለ ወገቡን የጨለማውን ስራ እያፈረሰ ይዘ ድምፅን አሰማና ሊቀር በኢየሱስ ክርስቶስ ስራ መንግስትን አፈርሳል በጌታ በኢየሱስ ያመነ ካለ እኔ አልለካም ይበል። ተነሱና ቁሙ።